አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ውድ ሀገሬ ልጆች ደህና ናችሁ? እኔ ጋለሁ አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? ስራ፣ ጤንነት፣ አፍያ፣ ኢባዳ፣ ኑሮ ሁሉ ሰላም ነው ወይ? እኔ ጋለሁ አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እናንተስ እንዴት ናችሁ? ሁሉ ሰላም ነው? እና ይኸውላችሁ ዛሬ ማለት ነው እናሳያችሁ የሟለች ስራዬን ነው ማለት ነው። ውሃ ይሄን ሰሞን በየቀኑ ነው የምትመጣው። ከዛ በየቀኑ ትትመጣ አንድ ጊዜ በወር አንዴ ነበር የምትመጣው። አሁን ደግሞ ስንት ቀኗ ይኸው አትሄድም ማለት ነው። ከዛ ይኸው እንደ ሮቶ ሁሉ ምናምን ሞልቶ በመጨረሻ በምን እንዲያረኩት ማለት ነው። አሁን ይሄ ሁሉ ልብስ አጥብበታለሁ። ከዛ ልብስ ታጥብበት ያበቃል እላችኋለሁ። ሃይላንዱ አልቀረ። ልጅማ ብታዩት ውሃ ችግር የገደለው ነው የሚመስለው። ሃይላንዱን ጎማ ምናምን ፈልጎት ያደርግ። ይሄ ለአታክልት ነው በነገራችን ላይ ቡና ለአታክልት ለዛ ነው ይሄ ሃይላንዱ ማለት ነው። እና ይሄ ሁላችሁ የገነቴ ውሃ በወር አንዴ ስለሚመጣ ቲመጣ ደግሞ በቃ የምናረግበት ነው የሚጨንቀን ማለት ነው። ይኸውላችሁ እንደዚህ አድርገን ሞላልተናል። ይኸው እዛ እቃ አውጥቻለሁ። እቃ ላጠብ ተዛ እቃው ይታጠባል፣ ልብሱ ይታጠባል። ይኸው በረንዳው ነው ይሄ ማለት ነው። እና ላሳያችሁ ብዬ ነው። ለቤት አዲስ ከሆናችሁ ደግሞ እስቲ ሰብስክራይብ አርጉ። ውድ ሀገሬ ልጆች ነባርቶ ወይ ደግሞ ላይክ ሸር አርጉ። ቤቴ ቀዝቅዟል። ኧረ ተው ተው ግን መሆናችሁ ነው። እኔም ተውኩት። አንድ ሰው ብቻ ነው የማይሰለቸው። ይኸው ይላል ይላል ይላል። እኔ ቤትም ላይ እናንተ እንኳን ጠፍታችኋል። እና ይኸውላችሁ ይሄንን ይመስላል። እዛ ቡሶ እንዳለሁ ባህያ ነበር ውሃ መቀዲያው። እዚህ ደግሞ ይኸውላችሁ ይሄ ውሃ እንትናችን ይሄንን ይመስላል። ቀለሙን እንዴት አያችሁት? ግን ቀለሙ አዲስ ነው በነገራችን ላይ አላያችሁትም። ይሄን የውጩን ማለት ነው አላያችሁትም። እርግጠኛ ነኝ አላያችሁትም። ግን የሆነ ክችን ደግሞ ምርጥ ክችን አሰርቻለሁ። ማሰራት ለምትፈልጉ ቆይ ልክላችኋለሁኝ ማለት ነው። እና አብሽሩልኝ። ባይ ባይ። ሰላማችሁ ብዝት ተተረፍ ይበልልኝ በያላችሁበት።